የመላእክት ነው። ግን አሁን ለመረዳት ያልቻልኩትና እናንተንም የሚጠይቀው ነገር ስዕሎቹ ግዴታ አስፈላጊ ናቸው ወይ? ባረለ ሪሌሽንሺፕ ስፒሪቹዋል ብቻ ማድረግ አይቻልም ወይ? ስዕላቶቹ ግዴታ አስፈላጊ ናቸው ወይ የሚለውን ነገር ነው። እቺ ነው አጭር ጥያቄ ወንድሞቼ የምጠይቃችሁ። እሺ ስዕላት እጅግ በጣም አስፈላጊ ነገሮች ናቸው። ቅዱሳት ስዕላት በቤተክርስቲያናችን ወሊያድ ስለ ቅዱሳት ስዕላት በጣም ባቻልኩት አቅም አንዳንድ ነገሮችን አሳጥሬ ነገር አለው። ተወዳጅ ወንድማችን ከአንድ ነገር እንጀምር። በመጀመሪያ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ከሚለው ሀሳብ እንጀምር። ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው እና ስዕላት መጽሐፍ ቅዱሳዊ አይደሉም ብለው የሚያምኑ ሰዎች የሚያነሷቸው የመጽሐፍ ቅዱስ ጥቅሶች የታወቁ ናቸው። ሁሉንም ፕሮቴስታንት እድል ሰጥተነው ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ አምጣ ብትለው የሚሰጥህ የመጽሐፍ ቅዱስ ጥቅስ ዘዳግምና ዘጸአት ላይ ያለው ነው። ሌላ ምንም አይነት ጥቅስ የላቸውም። እና ዘጸአት ምዕራፍ 20 ከቁጥር 4 ላይ ምን ይላል ተወዳጆች? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አትስገድላቸው፣ አታመልካቸው ይላል። አሁን ይሄ ክፍል ስለ ቅዱሳት ስዕላት ነው የሚናገረው? አይደለም። እግዚአብሔር በሚያውቀው ስለ ጣዖታት ነው የሚናገረው። አሁን እዚህ ያነበብነው የመጽሐፍ ቅዱስ ክፍል ያለው ሀሳብ የሚናገረው ስለ ጣዖታት ነው። ኦሊያዲ በላይ በሰማይ ሲል አንዳንዶች መላእክትን ጭምር ያካትታል የሚሉ አሉ። ነገር ግን በአጭሩ ሰዓት ለመቆጠብ ያክል ነገሩ ግልጽ እንዲሆን በትንሽ ሎጂክ እንኳን ስትረዱት ሰዎች ቀና ብለው ወደ ሰማይ ተመልክተው ሊስሏቸው የሚችሉ ነገሮች ምንድን ናቸው ነው ባጭሩ። ሰዎች ተሰብስበው ወደ ሰማይ ቀና ብቻ ስላሉ መላእክትን ማየት ይችላሉ ወይ? አያዩም። ወደ ሰማይ ቀና ብለው ተመልክተው መሳል የሚችሉ ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍትን ብቻ ነው። አለቀ። በሰማይ ላይ የሚታዩትን ሰራዊቶች ማለት ነው። እና ደግሞ ከዛ በታች በምድር ይላል። ከዛ ከምድር በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸውም ይላል። ስለዚህ አንድ ሰው በማንኛውም ነገር በወንድም ይሁን በሴት ምሳሌ በምድር ባለው ከምድር በታች ከውሃ ውስጥ ካለው በሰማይም ላይ ካሉት በአንዳቸው ቀርጾ የሚያመልክ ከሆነ ያ ጣዖት አምልኮ ነው። ወሊያድ ያ ምን ይባላል? ጣዖት አምልኮ ነው። ቀርጾ ምን የሚል ከሆነ የሚያመልክ ከሆነ ሰው ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይ ስንል ግን አዎ ናቸው። እግዚአብሔር አምላክ አዟቸው መጽሐፍ ቅዱሳዊ የማይሆኑበት ምንም አይነት ምክንያት የለም። መጽሐፍ ቅዱስን እንግዲህ አንዳንድ ክፍሎችን ገልጠን ስንመለከት ለምሳሌ በዘጸአት ምዕራፍ 25 ከቁጥር 18 ላይ አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። ኪሩቤል ምንድናቸው? መላእክቶች ናቸው። ስለዚህ የእነሱ ቅርጻቸው እንዲቀረጽ አዟል። ቅርጻቸው ብቻ አይደለም ስዕላቶቻቸውም እንዲሳሉ አዟል። በነገራችን ላይ ወሊያድ አንድ ነገር አስታውስ። ጌታችን ኢየሱስ ክርስቶስ በምድረ ሥጋዌ መጥቶ ያስተማረባቸው ምኩራቦች በአጠቃላይ የተሰሩበት ዘመን ይሄን ዘመን ነበረ። አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ያለው ክፍል ላይ ያለው ሀሳብ በደንብ አድርጌ አነብልሃለሁ። ከቁጥር 27 ጀምሮ ያለውን አነብልሃለሁ። እና ጌታችን ኢየሱስ ክርስቶስ በእነዚህ ምኩራቦች ላይ ገብቶ አስተምሯል። አንደኛ ነገሥት ምዕራፍ 6 ከቁጥር 29 ስትመለከተው በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። በውስጥ በኩል ብቻ አይደለም የሚለው በውስጥም በውጭም በኩል የኪሩቤል ስዕላት እንደተሳሉ ይናገራል። እና ቁጥር 27ን ስታነበው ደግሞ ኪሩቤልም በውስጠኛው ቤት አኖራቸው፣ የኪሩቤልም ክንፎች ያስፈልጋሉ በቤተክርስቲያን ውስጥ እና የግድ ያስፈልጋሉ የሚባሉት ለምንድን ነው የሚለውን ሀሳብ ከማብራራቴ በፊት በፕሮቴስታንት ቤተ እምነት ውስጥ ስዕላት የሚባሉ ነገሮች የሉም ወይ? አሉ። ብዙ ጊዜ ፕሮቴስታንቶች ወንድሞች እንደው አንዳንድ ነገሮችን በጣም አርቆ ካለማየት የተነሳ እንጂ እኛን የሚከሱባቸው ነገሮች በአጠቃላይ እነሱ የሚጠቀሙባቸው ናቸው። ለምሳሌ ስዕላት መጽሐፍ ቅዱሳዊ አይደሉም ይሉና በመጽሐፍ ቅዱሳቸው ላይ ግን ስዕላትን ይጠቀማሉ። ለምሳሌ አሁን የአዲስ መደበኛ ትርጉም ነው። እዚህ ክፍል ላይ ይኸው እዚህ ጋር የመስቀል ስዕል አለ አይደል? ሊሄድ መስቀል አለ። መጽሐፍ ቅዱሳዊ አይደለም ይላል አንድ ፕሮቴስታንት፣ ክፍሉ ላይ ግን ስዕል አለ። ይሄኛው አዲስ መደበኛ ትርጉም ነው ከማጥኛ ጽሑፍ ጋር። ይሄኛውንም ስትመለከተው ይኸው እዚህ ፊት ለፊት አሁን ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል እንደዚህ አይነት ነው ወይ? አይደለም። ይኸው እዚህ ላይ በጣም ለየት ያለ ነገር አድርገው አስቀምጠውታል። ከስር 4 ማዕዘን አለው፣ ከላይ ሌላ ቅርጽ አለው
አሁን ይህንን ከየት አምጥተው ሳሉት አያውቁም። መልሱ የላቸው፣ ምክንያት አይደሉም። ማን ነው ሳሉ ያላችሁ መረጃ የላቸው። ነገር ግን እንዲሁ ግን አይናቸውን ጨፍነው ግን ኦርቶዶክሲያንን ይቃወማሉ። እና በፍጹም ለምንድን ነው ስላት የሳላችሁት? የማርያም የሚካኤል የስላሴ ምን እያላችሁ ኬት አመጣችሁ ብለው ይጠይቃሉ። ሰው መጽሐፍ ቅዱስ አይደለም ካለክ በኋላ እስኪ ማስረጃ አምጣ ልትለው ስትል ግን መጽሐፍ ቅዱስ ሲያወጣ ይኸው ስላለው በትልቁ እዚህ ኤኒዌይስ የእነሱ ጉዳይ ወደ ጎን እንተወውና ወደ እኛ ሀሳብ እንመለስ። ወደ ቀድሞ ነገር ስንመለስ በመጀመሪያ ቅዱሳት ስዕላትን ኦርቶዶክሲያን ከየት አይተው ሳሏቸው? ኦሊያድ ይሄ ጥያቄ እንደው በአይምሮ ተፈጥሮ አያውቅም። ከየት አይተው ሳሏቸው? የቅዱሳን መላእክትን፣ የእመቤታችን የቅድስት ድንግል ማርያምን፣ የትሪኒቲን፣ የአጋዕዝተ ዓለም አብ ወልድ መንፈስ ቅዱስ፣ የቅድስት ሥላሴን፣ የሌሎችንም የሐዋርያት፣ የቅዱሳን መላእክት፣ የነቢያት፣ የጻድቃን፣ የሰማዕታትን ቅዱሳት ስዕላት ቤተክርስቲያናችን ከየት አምጥታን ይሳላቸው? ትልቁ ክፍተት እዛ ጋር ነው። ይኸውልህ ቅድስት ቤተክርስቲያናችን ቅዱሳት ስዕላትን ገላጭ ናቸው ብላ ታስተምራለች እንጂ ፎቶግራፍ ናቸው ብላ አታስተምርም። በጣም በሚያሳዝን መልኩ ደግሞ በጣም ቁጥሩ ቀላል የማይባል ፕሮቴስታንት ቅዱሳት ስዕላትን የሚረዳው ልክ እንደ ፎቶግራፍ እንደሆኑ አድርጎ ነው። ለምሳሌ በቤተክርስቲያናችን ውስጥ ቅዱስ ቤተክርስቲያናችን ይወላችሁ እዚህ ጋር የምታዩት ስዕል የኢየሱስ ክርስቶስ ፎቶ ነው እያለች አይደለም። አንድ እዚህ ጋር ስትመለከቱ የእመቤታችን ፎቶ ነው እያለች እያስተማረች አይደለም። እሱ ይሰመርበት። ኤኒዌይስ ግን ከየት አምጥተን ሳል ነው የሚለውን ሀሳብ በመጀመሪያ ስናስረዳ ወደ መጽሐፍ ቅዱስ እንመለስ። ለምሳሌ ሁለቱንም የመጽሐፍ ቅዱስ ክፍሎች እናስታውሳቸው። ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ከተባለ በኋላ 2 ኪሩቤል ከተቀጠቀጠ ወርቅ እንደሰራ የመጽሐፍ ቅዱስ ክፍል ይናገራል። ነገር ግን ኪሩቤል መላእክት ተገልጠውለት እያያቸው ቅርጻቸውን ሰራ ይላሉ ወይ? በፍጹም አይል። መላእክት እንደሆኑ የሚያጠይቅ ሲምቦል አድርጎ ሰራ ነው የሚለው ባጭሩ። ያ ደግሞ መላእክት እንደሆኑ ሊያጠይቅ የሚችለው ብቸኛው ነገር ምንድነው? ክንፍ እንዳላቸው ክንፎቻቸውን ዘርግተው በስሬት መክደኛው ላይ እንደሆኑ አድርጎ ቀረጻቸው ይላል። የቀደሙ የመጽሐፍ ቅዱስ ክፍልም ደግሞ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ 2 ኪሩቤል በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ በኩል ቻርጅ ልሰካ እስከዛ ድረስ እንትን ብላ ቻርጅ እንዳይዘጋብኝ አንዴ ካሜራ ነጥፎ ችግር የለውም። እሺ አትሰማኝም? ስለዚህ ላቁም አይደል ነው? ልቀጥል? ቻርጀር ይዤ እስክመጣ ከሌላ ክፍል ስለሆነ ቀጥል። ሰከንድ ነው። እሺ ሂድ ይዘናል። ብሬክ ይላል። አንቺ ጋዲ ሁሉ ፒስ ሀራ ጠፍተሻለህ እንዴ? ምንድን ነው ጊዜ ማለት ነው አንዴ? ሀረ ፕሊስ ደውልልኝ። ለለት እንዳትደውልለት ግን ችግሮቻችንን ማራቅ አለብን። ጋዲ ችግሮቻችን አርቀን ነው መጓዝ ያለብን ወደፊት። በነገራችን እኔም አንተም ያልፍልን ነበረ። ችግሮቻችን ወደ ጎን ትተን ወደፊት ብንጓዝ ኖሮ ያልፍልን ነበረ ነው መለጋዴ። እውነት ነው። ያው ክርስትናው አይደለ ድምፅ አይሰማም እንዲ አይሰማም እያሉኝ ነው ታች ላይ። ኧረ ትሰማለህ። ያው ክርስትናው እኮ ችግሮቻችሁን አቅፋችሁ ሂዱ ነው የሚለው። ችግሮቻችሁን ጥላችሁ አይዱ። ያው ክርስትናን እየኖር ነው አይደለ? ለዛ እኮ ነው። እኔ እኮ ከዛም በላይ ተሸክሜው ነው እየሄድኩ ያለሁት። ጋድ ተው በእናትህ እያየህ ተሸክሜው እኮ ነው እየሄድኩ ያለሁት። እሱ ያን የሚያክል ሰው መሸከም ራሱን ችሎ ከባድ ነው። በእናትህ ያን የሚያክል ነገ ካርጎ ትሄዳለን። ምን ካርጎ ምናምን የምትሄጂበት አለ ምንድን ነው? ካርጎ የሚሰሩ ሰዎች ብዙም አይደሉም።